አልፈቅድለትም ወይም ደግሞ እኔ በሙስሊም እኮ ነው የገባሁት ይሄ ሙስሊም ነው ብዬ መውጣት ማለት ይሄ እኮ በቃ ስንፍና ነው፣ ድክመት ነው። ከድህነት አረንቋ ላለመውጣት በቃ ድህነት ሱስ የሆነበት ሰው ነው እንጂ በፍጹም እኔ እንደውም በደንብ ያስተምረኝ ይመክረኝ የነበረው ሸረፈዲን ነው። ሸረፈዲን በጣም ባለውለታዬ ነው። ከዛ በተረፈ ደግሞ አያቴ ሄላስ ደግሞ በጣም ጀግና፣ በጣም ሰፖርት ታደርገኝ የነበረች ምርጥ አያቴ ናት። ስለዚህ ምንም መደማመጥና መከባበር ዓለም ላይ ቢሰፍን ዓለም ሰላም ይሆናል። አይደለም ኮኮ ሙስሊምም በእስልምና ኦርቶዶክስ በኦርቶዶክስነቱ ህዝብ እየተደማመጠ በሰላም ይሄድ ያለበት ነው እንጂ ምንም 100,000 ጊዜ ሰርች ብታደርጉት ምንም ከአጋንንት ጋር የሚያገናኘው ነገር። እንደገና እኛ ኢትዮጵያኖችን አላጣንም እኮ ሰይጣን በጣም ተጋብቶን ተዋልዶን ያለ ነው። ህጻናት የሚደፈርበት ሀገር፣ ሴቶች የሚጨቆኑበት፣ ሌባ ውሸታም የሰው ሚስት የሰው ባል የሚቀማበት ቆሻሻ ዓለም ላይ ሆነን አሁን ሰይጣን እኛን ስልክ አስገዝቶ ኢንተርኔት አስሞልቶ ከዛ በጣም ፖፖ የሚባል አፕሊኬሽን መጥቶ ምናምን የታጣንና አላጣንም እኮ። መስጊድም ቤተክርስቲያንም ቁጭ ብለን ክፋት እየሰራን ነው። ቤተክርስቲያን ደጅ ጫማ አይሰረቅም፣ መስጊድ ጫማ አይሰረቅም። ቤተክርስቲያን መስጊድ ሐሜት የለም፣ ውሸት የለም አለ። ስለዚህ አላጣንም። ስላላጣን ሰይጣን እኛን ስላላጣን ምንም ፕላትፎርም አያስፈልገውም ልላችሁ እወዳለሁ። ሰዎችም ሲጠይቋችሁ ምንም ዳታ አስሞልቶ ፕላትፎርም አስወርዶ ደክሞ ለፍቶ የሚያገኘ ሰዎች አይደለንም። 48 ሰዓት አቬለብል ነን እኛ ራሱ ለአጋንንት ስራና ይሄ ውድቅ የሆነ ጥያቄ ነው። እሺ እንዳትቀበላቸው።